የዕለቱ ቀዳሚ መረጃ ወደ መቀሌ ይዞን ይሄዳል። የቀድሞው የናይጄሪያው ፕሬዝዳንት ኦሉሴጉን ኦባሳንጆ በትናንትናው ዕለት ነሐሴ 18 ቀን 2018 ዓ.ም መቀሌ በድንገት ተገኝተው ነበር። በመቀሌ ቆይታቸውም ከህወሓት ጋር ውይይት ማድረጋቸውን ነው መረጃ ያመለከተም። ከህወሓት አመራሮች ጋር በነበራቸው ቆይታም የፌዴራል መንግስቱና ህወሓት መደራደር እንዳለባቸው አጽንኦት ሰጥተው መግለጻቸውን ዘገባዎቹ አስረድተዋል። ከኦባሳንጆ ጋር ውይይት ከተደረገ በኋላ ህወሓት በትግራይ ኮሚኒኬሽን ገጽ ላይ ባወጣው መግለጫ እንዳመለከተው ከሆነ ከፌዴራል መንግስቱ ጋር ለመደራደር እነዚህ ቅድመ ሁኔታዎች መሟላት አለባቸው ብሏል። የመጀመሪያው የኢኮኖሚ ማዕቀብን ማንሳት፣ ሁለተኛው ወታደራዊ ውጥረትንና ዙሪያውን የተደረገ ከበባ እሱን ማስወገድ፣ ሶስተኛው ነጥብ የትግራይ መሬቶችን መመለስ፣ አራተኛ ላይ የተቀመጠው ተፈናቃዮችን ወደ ቦታቸው መመለስ፣ በተጨማሪም የህወሓትን ህጋዊ ሰውነት ወደ ነበረበት መመለስ የሚሉት ቅድመ ሁኔታዎች ሲሟሉ ድርድር ማድረግ እንደሚቻል ነው ያመለከተው። ከዛ ውጭ ያለው ጉዳይ ድክመት ነው በማለትም አመልክቷል። ዓለም አቀፍ አካላቶች በድርድሩ የሚሳተፉ ከሆነ ግን ለመደራደርና ለመነጋገር ዝግጁ መሆኑንም አመልክቷል። በቀጣይ በቻናሉ የሚቀርቡትን መረጃዎች ለማግኘት ፎሎ ማድረጋችሁ እንዳትረሱ። አመሰግናለሁ።